ሳይኖረኝ ሲያኖረኝ ቀምሼው ነው ማወራላችሁ። ማግኘት ሲገባ ከእግዚአብሔር ጋር ለመጣላት ማቆምቆም ተገቢ ነው። የተቸገርከው ለሌሎች የተሰጠው ላንተም ካልሆነ እያልክ ነው። ምናልባት በመኪና ሸር ብለህ ላትሄድ ትችላለህ፣ ግን በእግር ትጓዛለህ። ምናልባት ጫማ ላይኖር ይችላል፣ ግን እግር አላሳጣህ። እግዚአብሔር የከለከለው ማን ነው? ሲራክ እንዳለው ለምኖት ያፈረ ማን ነው? እግዚአብሔርን በመከራ ውስጥ እንዳለ የጣለው ማን ነው? ማንም የለም። ታዲያ አንተ እንደነሱ ሁን እንጂ ለምን ትጨነቃለህ? ለምን ትታመማለህ? ለምን ደምን ከፍ ታደርጋለህ? ለምን ማህበራዊነትን ታቆሳቁላለህ? ለምን ተስፋ ቆርጠህ ከእግዚአብሔር ጀርባ ትሰጣለህ? ለምን ሱሰኛ ትሆናለህ? ለምን ቢራ ቤት ታሳልፋለህ? ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው መነኮሳት፣ ክቡራን አበው ካህናት፣ ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ የሰንበት ትምህርት ቤት የተወደዳችሁ ምዕመናንና ምዕመናት በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን፣ እንደ በደላችን ያልከፈለን፣ እንደ ኃጢአታችን ያልተቆጣጠረን፣ ይቅርታውን ያበዛልን፣ እንድናመልከው እንድናመሰግነው እድል የሰጠን የአባቶቻችን አምላክ የእኛም አምላክ ልዑል እግዚአብሔር ዘላለማዊ ስሙ የተመሰገነ ይሁን። ለጥቂት ደቂቃዎች የእግዚአብሔርን ቃል እንማራለን። በጉባኤያችን እንድንማርበት የተመረጠ ርዕስ አለ። በዚያ ርዕስ ጥቂት ደቂቃዎች የእግዚአብሔርን ቃል አስታውሳችኋለሁ። ለጉባኤያችን የተመረጠው ርዕስ አትጨነቁ የሚል ርዕስ ነው። በዚህ ሐሳብ እግዚአብሔር እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እኔ አንዱን የእግዚአብሔር ቃል ከተሰጠኝ ርዕስ ጋር የሚሄደውን አንዱን የመጽሐፍ ቅዱስ ክፍል በማንበብ ጀምራለሁ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ፊልጵስዩስ ክርስቲያኖች ምዕራፍ 4 ቁጥር 6 ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ጥቂት የእግዚአብሔር ቃላት አሉ ይህን የሚመስሉ። እኔ ግን ለመነሻ ይህንን በማንሳት ልጀምር። እግዚአብሔርን እናምነዋለን ስንል አትጨነቁ የሚለውን ቃልም ጭምር ነው። ብዙዎቻችን እወርዳለሁ ያለውን አምነናል። እወለዳለሁ የሚለውን አምነናል። እሞታለሁ የሚለውን ተቀብለናል። እነሳለሁ የሚለውንም አምነናል። መጥቼ ወስዳችኋለሁ ስፍራም አዘጋጅላችኋለሁ ያለውንም አምነናል። አሁን የተቸገርነው አትጨነቁ የሚለውንም
ማመን ግን አቅቶናል። እግዚአብሔርን በዚህ ሁሉ አምነነው ለዚህ ሁሉ ታምነን ክርስቲያኖች ሆነን ስናበቃ አትጨነቁብኝ የሚለውን ግን ጠርጥረነዋል። ይህ ምንኛ እግዚአብሔርን ያሳዝነዋል መሰላችሁ? እጅግ በጣም ሊሆኑ የማይችሉ ነገሮችን ካመንነው በኋላ እዚህ ግባ የማይባለውን እፍኝ ጥሬ ኩባያ ውሃ አላቂ ልብስ ድቃቂ ዱቄት እግዚአብሔርን በዚህ ጠርጥረነዋል። ግን ምዕመናን እመኑኝ የሚለው ይህንንም ጉዳይ ጭምር ነው ወገኖች። እንደው እግዚአብሔርን ቃል አንብባችሁ ወይም አሁን ሰምታችሁ አትጨነቁ ሲላችሁ በዚህ የእግዚአብሔር ቃል ብቻ እርፍ ማለት አይቻልም። ይህንን ያለው እኮ በእውነቱ ላይ ሐሰት የሌለበት በመታመኑ ላይ የማይጠረጠር ትላንት በነገረን ነገር አንድ ቀንም አምተነው የማናውቅ እግዚአብሔር እኮ ነው አትጨነቁ ያለን። ይህ ቃል ብቻ ምንም ማብራሪያ ሳያስፈልገው የምናምነው አምላካችንን ይህንን ቃል ሲነግረን ልናምነው አይገባም? ምዕመናን አትጨነቁ ያለን እግዚአብሔር ካለ መኖሪያ ወደ መኖሪያ ያመጣን አምላክ ነው። ደግሞ እኮ የሚገርመው እሱ እንዴ ከምንም ይህን ያህል ያደረገን እግዚአብሔር እኮ ነው አትጨነቁ የሚለን። እኔና እናንተን እዚህ አምጥቶ ከመመገብ እኔና እናንተን እዚህ አምጥቶ ከማኖር ካለመኖር ያመጣው ነገር አይበልጥም? የአባቶቻችን በረከት ጸሎታቸው አትለየን። በጣም የሚገርመው ከምንም ነገር እዚህ ያደረሰንን እግዚአብሔርን እኮ ነው አሁን እዚህ ግባ በማይባሉ ነገሮች እየጠረጠር ነው ያለን። አፈር ሆነን ሳለን እንዴት አድርጎ ውብ እንዳደረገን እናውቃለን። የማንኖር ሆነን ሳለን ነዋሪዎች እንዳደረገን አይተናል፣ እናውቃለን። ካለመኖር ወደ መኖር ካመጣን በኋላ ማኖር ያቅታል ብለን መጠርጠር ምንኛ ያሳፍራል ወገኖች። እግዚአብሔር ላይ ልንተማመንበት ሲገባ ከአፈር እኛን ካስገኘን ይህችን ከምታክል አፈር እኛን መመገብ ያቅተዋል ብሎ እግዚአብሔርን በጥቂት ነገር መጠርጠር ምንኛ ካማኝነት ማነስ ነው ወገኖቼ። ለዚህ ነው እግዚአብሔርን እናምነዋለን ስንል ይህንንም ጭምር ማለታችን መሆኑን መርሳት የለብንም። የተወደዳችሁ ክርስቲያኖች ከፍጥረታችን ልጀምር አልኩ እንጂ እስኪ እዩት እግዚአብሔርን። ማናችንም ወደዚህ ምድር ከመቀላቀላችን በፊት በእናታችን ማህፀን እያለን ማን አኖረ? እንኳን አይደለም እኛ እናትና አባታችን እንኳን እንዴት እንደተመገብን፣ እንዴት አየር እንደወሰድን፣ እንዴት ህይወት እንደዘራን በማናውቅበት የአኗኗር መንገድ እዚያ የሚገርም ውሃ ውስጥ እዚያ የሚገርም ደም ውስጥ ደም አርግቶ አጥንት ሰክቶ ህይወት ዘርቶ ቀጭን በሆነች ቱቦ አየርና ነፋስ አስገብቶ እንዴት እንዳመጣህ እንኳን ታውቃለህ። እንዴት ነው የእናትህን ማህፀን ከፍተህ ልትወጣ የቻልክ? እንዴት ነው አቅም ያገኘኸው? እንዴት ነው ጉልበት የዘራኸው?
እንዴት ነው ዛሬ ቆመ መሄድ የቻልከው? ዓይንህ በጨለመበት በዚያ ወቅት እንዴት ነው የእናትህን ጡት መማግ የቻልከው? ሳብ ሳብ የማድረግ ጉልበት እንኳን ሳይኖርህ እንዴት ነው እግዚአብሔር ጉልበት የሆነ? አንተ ያን ቀን ራስህን አሰማርተህ ነበር? አንተ ያን ቀን ራስህን ታውቅ ነበር? ታዲያ እግዚአብሔር ጠባብ በሆነችው በዛች ማህፀን ከታመነልህ ወጥተህ በምትወርድበት፣ ሮጠህ በምታመልጥበት፣ ሰርተህ በምትከብርበት በዚህ ዓለም ላይ እግዚአብሔር አንተን ማኖር ያቅተው ዋል ብለህ ነው እግዚአብሔርን የጠረጠርከው? በዚያ ጨለማ ውስጥ ካኖረህ እንዲህ በሚመስል ብርሃን እግዚአብሔር ይረሳኛል ብለህ ነው እግዚአብሔርን የጠረጠርከው? ይህ እኮ ረቂቅ የእግዚአብሔር ሥራ ነው። እግዚአብሔር እዛ ውስጥ ካኖረህ እግዚአብሔር እዚህ ውስጥ መኖር ያቅተዋል አንተን? እግዚአብሔር በዚያ ውስጥ ሕይወት ከሰጠ እግዚአብሔር በዚህ ዘመንና በዚህ በቆምክበት ጊዜ አንተ እሱን መጠርጠር አለብህ። ለዚህ ነው አትጨነቅ የሚለውንም ማመንና መቀበል ያለብህ። የተወደዳችሁ ክርስቲያኖች እጅግ ወደሚበልጠውና ወደሚያስደንቀው ሕይወት ደግሞ ትንሽ ፈቀቅ ላድርጋችሁ። እሱ ምን ይመስላችኋል? እግዚአብሔር አምላካችን የሚበልጠውን ከሰጠን በሚያንሰው ነገር ልንጠረጥረው ይገባ ነበር። ለዚህ ነው በወንጌላችን የተጻፈውን ስሙት። ነፍስ ከመብል ሰውነትን ከልብስ አይበልጥምን የሚለው ምንኛ ያስደንቃል። አዎ ነፍስን የሰጠህ መብልን ላይሰጥህ ነውን? ሰውነትን፣ ቁርበትን፣ ጅማትን የገጠመልህ አንድ የሆነ ጨርቅ እላይህ ላይ ጣል ላያደርግልህ ነውን? በነፍስህና በስጋህ ላይ የታመነልህ በመብልህና በልብስህ ላይ እንድታማው ነውን? አይደለም። የሚበልጠውን አድርጎልሃል። በሚያንሰው ነገር ማመን ይገባሃል። ማማት ይገባሃል። ይህ እኮ ነው የሚያስደንቀው። ምንኛ የእምነታችንን ማነስ ለማሳየት ነው ይህን ያህል መንገድ እኮ መጓዘው ወዳጄ። እግዚአብሔር የሚበልጠውን ካደረገልን በእፍኝ ጥሬ፣ በኩባያ ውሃ፣ በአላቂ ልብስ፣ በቅዳጅ ውራጅ እግዚአብሔር የሚተው እግዚአብሔር የሚረሳ እግዚአብሔር ጀርባ የሚሰጠው አምላክ ነው። ነገሩን አሁንም ትንሽ ከፍ ላድርገው። የሚበልጠውን ሰጥቶ ከታመነልህ በሚያንሰው ነገር እሱን መገመትህ ምን ነው? የሚበልጠው ምንድን ነው? ራሱን መስጠቱ ነው። ራሱን እስኪሰጥ ለአንተ ከታመነ ያንተን ሞት እስኪወስድ ድረስ እሱ ለአንተ ፍቅር ከሆነ አሁን እግዚአብሔር በሚያንሰው ነገር ያውም እንኳን ለአንተ ለልጁ ለአሕዛብ ሁሉ በሚሰጠው ነገር እግዚአብሔርን መጠርጠር ይገባህ ነበር። ራሱን የሰጠህ ይሄን ዓለም ላይ ያለውን ነገር ሊነፍግህ ነበር። ስጋውን የቆረሰልህ ስጋህን የምታለብሰው ነገር ላይሰጥህ ነው። ልጅነትን የሰጠህ ልጅ እንዳትወልድ ሊነፍግህ ይመስልሃል። መንግስቱን ለመስጠት የታመነ ከሆነ ይሄን ዓለም ይነፍግሃል። የሚበልጠውን ከሰጠህ የሚያንሰው ነገር ላይ ልትጠረጥረው ይገባል። ለዚህ እኮ ነው አትጨነቅ የሚል። ይህ አምላክ የሚበልጠውን ያደረገልህ አምላክ ነው። ራሱን በአንተ ቦታ የቀየረ አምላክ ነው። ያንተን ወስዶ የእሱን የሰጠህ አምላክ ነው። እንኳን ከእጆቹ የሚመነጩ ስጦታዎቹን ጸጋዎቹን ቀርቶ እጆቹን ላንተ የቸነከረ አምላክ ነው። ታዲያ ራሱን ከሰጠ በኋላ
በሌላ ነገር ሊጠረጠር ይገባል። እግዚአብሔር በሚያንሰው ነገር ሊታማ ይገባ ነበር እግዚአብሔር። ይህንን እኮ ነው ቅዱስ ጳውሎስ ያው ሁሉን ነገር እንዲያው እንዴት አይሰጠንም ያለው እኮ ለዚህ ነው። አንድ ልጁን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ ከላከው ለአንድ ልጁ ያራራለት ጨክኖ በአንተ ፈንታ እንዲሞት የፈቀደ ሌላውን ነገር ይከለክልሃል። በአንድ ልጁ የጨከነ በሌላ ነገር ይጨክንብሃል። አንድ ልጁን በአንተ የለወጠ አባትህ እግዚአብሔር በሌላ ነገር ጀርባውን ያዞርብኛል፣ ይጨክንብኛል ብለህ ማማትህ ተገቢ ነው። መፍራትህ ተገቢ ነው። አቅል መሳትህ ተገቢ ነው። መጨነቅህ ተገቢ ነው። መክሳትህ፣ መጠውለግህ፣ መነፍረቅህ ተገቢ ነው። ማድነቅ ሲገባ ከእግዚአብሔር ጋር ለመጣላት ማቆብቆብህ ተገቢ ነው። ልታመሰግነው ሲገባ ልታኮርፈው ተገቢ ነው። አንድ ምክንያት ቢኖርህ እንጂ ራስህን ከሰጠኸኝ ሌላውንም አትነፍገኝም ብለህ ልትመሰጥበት ሲገባ ልትተወው የሚገባ ነው። አትጨነቅ የሚልህ እኮ ለዚህ ነው። ስጋውን ሰጥቶናል፣ ራሱን ሰጥቶናል፣ ልጅነትን ሰጥቶናል፣ መንግስቱን ሰጥቶናል። ምን የከለከለን ነገር አለ? ለዚህ እኮ ነው ለአንድ ልጁ ያራራለት። ያው ሁሉን ነገር እንዲያው እንዴት አይሰጠንም? ምን ጠይቀህ አምጥተሃል አንተ? ምን ተጨንቀህ ኖሮ ያውቃል አንተ? ይሄን አየር አንተ ጠይቀህ ታውቃለህ? ምርቱን ከገለባው የሚለይበትን ንፋስ ፒቲሽን አስገብተህ ጠይቀህ ታውቃለህ? ፀሐይ እንዲያወጣልህ ሰላማዊ ሰልፍ ወጥተህ ታውቃለህ? ለማን አመልክተህ ታውቃለህ? ተው እንጂ ራሱ አባትህ ስለሆነ የሚያስፈልግህን ስለሚያውቅ ቀድሞ ስላዘጋጀልህ አሁንም የነገህን ቀድሞ እንደሚያዘጋጅልህ አውቀህ ለምን ትጨነቃለህ? የሚበልጠውን ለሚያደርግ በሚያንስ ነገር ይታማል፣ በሚያንስ ነገር ይጠረጠራል። ለዚህ ነው አትጨነቁ የሚለን እግዚአብሔር። ወገኖቼ ታስታውሳላችሁ ጌታችን ይህን ክፍል ባስተማረበት በማቴዎስ ወንጌል ምዕራፍ 6 ከቁጥር 25 እስከ 31 ላይ እጅግ የሚገርሙ ቃሎችን ነው የሚያነሳው። አትጨነቁ ሲል እንደውም ተፈጥሮን ያነሳል። ተፈጥሮተ አዕዋፋት ያነሳል። አይበሩም፣ አይሰሩም፣ አያርሱም፣ እህልን በጎተራ አይከቱም። ግን ተመልከቱ አምላካቸው እግዚአብሔር እኮ ይመግባቸዋል ካለ በኋላ አሁንም አትጨነቁ ነው የሚለው። የተወደዳችሁ ክርስቲያኖች ከተፈጥሮተ አዕዋፍ ተፈጥሮተ ሰብ ይበልጣል ይላሉ ሊቃውንት። አንተ ከወፎች አትበልጥም። አንተ እኮ ጉዳዩ ነህ። ወፍ ጉዳዩ ሆኖ ያውቃል እግዚአብሔር። ቁራስ ምኑ ነበር ለእግዚአብሔር? ጨረባስ ለሱ ለሞቱ ምክንያት ሆኖ ያውቃል። እግዚአብሔር ለወፎች ይህን ያህል ከታመነ ከፍጥረቱ በኩር የሆንክ አንተን ይፈጥር ዘንድ ሁሉን ላዘጋጀልህ ላንተማ ምንኛ ያደርግ ይሆን? ወፎችን ተመልከቱ፣ አትጨነቁ። አያርሱ የምታርስ አንተ፣ ጎተራ የላቸው
ብዙ ነገር የሰጠህ አንተ ከወፎች አንሰህ ነው የምትጨነቀው? ጥቂት ብቻ እንድትተጋ፣ ጥቂት ብቻ እንድትበር ነው አምነኸው እግዚአብሔር የሚፈልገው እንጂ አትጨነቁ፣ አትጨነቁ። በነሐሴ ወር ቤተክርስቲያን ከምታነባቸው ምንባባት አንዱ እጓለ ቋውት ይባላል። ወፍ ነው፣ የወፍ ዝርያ ነው። ልጅ ትወልዳለች። ልክ እንደወለደቻት ልጇ ላባ የሌላት ምልጥ ያለች በጣም የምታስፈራ ፍጥረት ሆና ትወጣለች። ያን ጊዜ የወለደቻት እናቷ ይህችማ የኔ ልጅ አይደለችም ብላ ትታት ሩቅ ቦታ ትበራለች። ይህች የተወለደችው ጫጩት አጠገቧ ተንከባካቢ የለ። የምትበርበት ክንፍ፣ የምትከላከልበት ጉልበት፣ የምትቋቋምበት ኃይል ምንም ነገር የላት። ትታት ሄዳለች። ታዲያ ለዚች አይኗ ላልበራ ማየት ላልቻለች፣ ክንፏ ላልወጣ መብረር ለሚያቅታት፣ መዳር እንኳን ለማትችል ጉልበት ለካዳት ለዚች ጫጩት ማን አለላት? ወዳጄ አንተ ከዚች ጫጩት አትበልጥም። እመነኝ። ማየት እንኳን ባትችል የሚያይልህ አምላክ አለ። መራመድ እንኳን ባትችል በሮልህ የሚመጣ ጌታ አለ። መታገል እንኳን ባትችል የሚጠልልህ ልዑል አለ። አንተ ከዚች እውር አሞራን ይመገባል የሚሉት እኮ እናቶቻችን እንዲህ ነው። ይሄው ስንት ዘመን አለፈን፣ ይሄው ሲመግበን ኖረ። አሁንም ግን እንጠረጥረዋለን፣ አሁንም ግን እናማዋለን፣ አሁንም ግን እንጨነቃለን፣ አሁንም ግን እንቅልፍ እናጣለን፣ አሁንም ግን ጤና እናጣለን። እስካሁን ግን እያኖረን መቼ ነው የምናምነው? እቺ እናት ምን እንደምትሆን ታውቃላችሁ? ጫጩቷ አይን ስታወጣ ላባ ማውጣት ስትጀምር፣ ትንሽ ትንሽ መንቀሳቀስ ስትጀምር፣ በተለይ ላባዋን ስታይ አሁንማ የኔ ልጅ ናት ብላ ትመጣለች። እመነኝ፣ እግዚአብሔር ከዚች እናት በላይ አልተውሽም፣ ከቶም ቢሆን አልጥልሽም። በእጄ መዳፍ ቀርጭሻለሁ ያለ አምላክ አሁን ለእኔና ለእናንተ መታመን ያንሳል እንዴ? እኔ እኮ ልጆች አሉ፣ 3 ልጆች አሉ። ብታምኑም ባታምኑ አንድ ቀን አስበው ያውቁ። በርሜሉን አይተውት አያውቁ። የትምህርት ቤት ቢል አውርተን አናውቅ። በቃ ቤት ውስጥ መፈንጠስ ብቻ ነው። ለምረው ማያስቡት ይብዛም ይነስን ያባታቸው አለሁላቸው። እውነት አሰብ እግዚአብሔር ከኔ ያንሳል። እግዚአብሔር ከአንተ አባትነት ያንሳል። እንደ ልጆች አባታችን ሊሆንልን ስላልቻለ እንጂ አባት ከሚራራው በላይ አባት፣ እናት ከሚራራው እናት በላይ ሆኖ ግን በአባትነትና በእናትነት የተጠረጠረ ከእግዚአብሔር በላይ እዚህ ምድር ላይ አለ። የተወደዳችሁ ክርስቲያኖች ይቺ እናት ብትተዋት እንኳን ይቺን ጫጩት የደረሰለት እግዚአብሔር እኮ ነው። ከሰውነቱ ጋር ምን እንደሚያደርግ ታውቃላችሁ? የሚያጣብቅ ባህሪ ያለው አንድ የሆነ ፍጥረት አብሮ ነው እግዚአብሔር ከማህፀን ውስጥ የሚያስወጣ። ህዋሳት ነፍሳት እየመጡ ይቺን ማጣበቂያ ስለሚፈልጓት ሰውነቱ ላይ ያርፋሉ። እነሱን ማግ ሳብ እያደረገ ህይወት መዝራት ይጀምራል። ማየት አይችል፣ መብረር አይችል፣ መራመድ አይችል። ግን እግዚአብሔር እንዴት ማኖር ይችላል? እውነት አሰብ። ታዲያ ማን ይጨነቃል? ወዳጄ እውር አሞራን ይመገባል ቀላል ቃል ይመስልሃል? ይሄ ነው የነሐሴ የቤተ ክርስቲያን ትምህርት። ታያለህ፣ ትበራለህ፣ ትራመዳለህ፣ ጉልበት አለህ። ታዲያ እግዚአብሔር ከአንተ ጋር ካለ
ምን ያስጨንቃል? ምን ያስጨንቃል? ሙሴ እስራኤልን ነፃ አውጣ ሲለው ትዝ አይላቸውም? ልጆቼስ ብሎ ነበር የጠየቀው። እግዚአብሔር እንደዚህ አደረገው። ና ብሎ ወደ ምድረ በዳ ወጣውና ይሄን አለት ምታው አለው። አለቱን ሲመታው ጭንጫው አለት ውስጥ እግዚአብሔር ትል አሳየው። እግዚአብሔር ማን ጥያቄ ጠየቀው? እነዚህን ሰው ማያቸው አለቶች ውስጥ ያሉትን እነዚህን ትሎች ሕይወት የሰጣቸው ማን ነው? የሚመግባቸው ማን ነው ብሎ ጠየቀው። ሙሴም አንተ ነህ አለው። ታዲያ ለነዚህ ሰው ለማያቸው አለት ውስጥ ለሚኖሩት ለነዚህ ትሎች ማኖር ከቻልኩ ላንተ ልጆች አንሳለሁ ነበር ያለው። ትችላለህ እግዚአብሔር አለው። ሄደ። እኔ የምፈልገው እንኳን አይደለም ሰው የሚታይ እዛ ጓለ ቋት ያልኳችሁ ቀርቶ አለት ውስጥ ያለውን ትል እግዚአብሔር የሚያኖር ከሆነ ወዳጄ እኔና እናንተን ለማኖር እግዚአብሔር አቅም አንሶት መቼ ነው የሚያውቀው? ወገኖቼ ለዚህ እኮ ነው አትጨነቁ የሚለን መጽሐፍ። በምትበሉት፣ በምትጠጡት፣ በምትለብሱት አትጨነቁ ካለ ልናምነው አይገባም። ልንጠረጥረው ይገባል። ልናምነው ይገባል። ኃይሉን፣ ከሃሊነቱን፣ ችሎታውን ልንጠረጥረው ይገባል። ለእንደነዚህ አይነት ፍጥረታት ከተፈጥሮተ አእዋፍ ተፈጥሮተ ሰብ አይበልጥም? እስኪ ይሁን የት እንገናኛለን? ታዲያ እኛ አንበልጥም? እናንተ ትበልጣላችሁ እኮ ነው ያለው። አንተ ትበልጣለህ። ፍጥረታትን በሙሉ ስትመለከት እግዚአብሔር እያኖራቸው ከሆነ አንተ ከፍጥረት አንሳ አትኖርም? ትኖራለህ። ትኖራለህ። ስጋውን የበላህ ደሙን የጠጣህ ክርስቶስ በአንተ ውስጥ ያለ መኖር ጥያቄ እንዴት ይሆናል? መኖር እንዴት ጥያቄ ይሆናል? ይህ ጥያቄያችን በመንግስተ ሰማያት ከእሱ ጋር መኖር እንጂ መብላት መጠጣት ለአንድ ክርስቲያን እንዴት ጥያቄው ይሆን ነበር? ወገኖቼ ፈተናው አይሎ ወይም ችግሩ በዝቶ እኮ አይደለም። እኛ እምነታችን አንሶ ነው። የእምነት ማነስ ነው። ማመን አቃተን። ምድርን የታመንላትን ያክል እግዚአብሔርን ማመን አቃተን። የመሪዎቻችንን በጀት የታመነውን ያክል እግዚአብሔርን ማመን አቃተን። ተወደዳችሁ ክርስቲያኖች እንደ ትልቅ ሰው እንደ ሐሳቢ ልሁን አልን። እኔ አሁን እዚህ መካከል ካሉት አንድ ትልቅ ሰው ብድግ አድርጌ ልቀፍ ብል እርግጠኛ ነኝ የታቀፈው ያ ትልቅ ሰው መመሪያና መግለጫ ሲያወጣብኝ ነው የሚውለው። ጠበቅ አድርገ ያዘኝ፣ እንዳትጥለኝ፣ አያያዝ አላማረኝም እያለ ነው የሚጎነትለኝ። የኔን ሕፃኗን ልጄን ግን እቅፍ ባደርጋት ምንድን ነው የምትሆነው? ትከሻዬ ላይ ለሽ ነው የምትለው። ለምን? ልጄ ናታ። አባቷን ትተማመንብኛለች። እውነት አሰብ እና አባታችንን መተማመን ማጣት አለብን በዚህ ዘመን። አንድ ሽልማት እንደሚሰጠው የተነገረው ልጅ ገደል ውስጥ ገብቶ የሆነ ነገር እንዲያወጣ የሆነ ሰው አዘዘው አሉ። እኔ ገመዱን ይዝልሃለሁ አንተም ገብተህ አወጣ አለው አሉ። መልካም ነው፣ ገብቼ አወጣለሁ፣ ሽልማቱንም ትሰጠኛለህ። ግን ገመዱን የሚይዘው ማን ነው አለው። አልሰማችሁትም? አባቴ ነው። ገመዷን የሚይዛት ግን ማን ነው? ምን ሞኝ ነው እሱ ለሌላ ሰው የሚያስይዘው? ልጁ ከመግባቱ በፊት ማን ይገባል? እግዚአብሔርን ይህን ያህል በአባትን ፈራጅነቱን ብቻ እየነገርናችሁ ነው እንዴ እንደዚህ ያደከምናችሁ? እግዚአብሔር እኮ አባታችን ነው። እግዚአብሔር እኮ ሐሳቢያችን ነው። አባት ለልጆቹ ከሚራራው በላይ እግዚአብሔር ለኛ ይራራል አይልም መዝሙረኛው ዳዊት?
እግዚአብሔር እኮ አባት ነው። ከአባትም በላይ አባት ነው። ከእናትም በላይ እናት ነው። አሁን እኛ እንደ ልጆች እሱ ላይ ማረፍ ነው ያቃተን ወገኖች። አትጨነቁ። በጣም ብዙ ምክንያቶች አሉን አትጨነቁ የምንልበት ወገኖቼ፣ አትጨነቁ የምንልበት በጣም ብዙ ምክንያቶች አሉ እና እነዚህን ወፎች የሰማይ አባታቸው ይመግባቸዋል ነው የሚለው። የሰማይ አባት የሚለው ምንኛ ትኩረት ሊሰጠው የሚገባ ቃል ነው። የሰማይ አባታቸው ይመግባቸዋል። እናንተን አይመግብም፣ እናንተን አያለብስም። የተብረቀረቀና የደመቀ ላትለብስ ትችላለህ፣ ግን ትለብሳለህ። የላመ የጣመ ላትበላ ትችላለህ። አንተ የተቸገርከው ለሌሎች የተሰጠው ለአንተም ካልሆነ እያልክ ነው። ምናልባት በመኪና ሸር ብለህ ላትሄድ ትችላለህ፣ ግን በእግር ትጓዛለህ። ምናልባት ጫማ ላይኖር ይችላል፣ ግን እግር አላሳጣህም። ምናልባት እግርም ጭምር ግን ተስፋም አልጠፋህም። ወዳጄ በጣም ቄንጠኛ መኪና ላይኖር ይችላል፣ ግን የሆነ መኪና አለ። ምንም የሆነ ነገር እኮ የለም ወገኖቼ። ያ በቁስል የተመታው፣ ያ በድህነት የማቀቀው፣ ያ ቢለምን እንኳን ያልተሰጠው አልዓዛር እንኳን እዚህ ምድር ላይ ኖሮ የለ። ኖሮ ካልከው እንዳትሉኝ፣ ይህ ለተሰጠው የሚበልጠውን ጸጋ እግዚአብሔር የሚያደርገው አንድ ምስጢር አለው። የላይኛውን ሊሞላለት የታችኛውን አጉድሎት ይሆናል። ይህ እግዚአብሔር ረቂቅ ምስጢር ነው። ግን ይኖራል፣ ግን ኖሯል፣ ግን ኖሯል። ሁለተኛው ወይም ሶስተኛ ያነሳሁት ነጥብ ተፈጥሮተ ሰብእ ከተፈጥሮተ አዕዋፍ ይበልጣል። የሰማይ አባታቸው እንዲህ ካደረገላቸው የምድር አዕዋፋትን የሰማይ አዕዋፋትን ብቻ አይደለም የምድርም ደግሞ አበቦችን ተመልከቱ እኮ ያለ በአንዴ በቅለው በአንዴ ረግፈው የሚጠፉትን አበቦችን እንዲህ የሚያስጌጥ ከሆነ ወዳጅ እኔ እናንተንም እንዴት አስጌጠ! እንዴት አስጌጠ! ይሄ ብቻ አይደለም። አባቶቻችን እጅግ ረቂቅ የእግዚአብሔር ምስጢር የሚነግሩን እስራኤላውያንን እያስታወሱ ነው እንዳንጨነቅ። ለምን? እግዚአብሔር እስራኤልን በለምለም መስክ አይደለም የወሰዳቸው፣ በምድረ በዳ ነበር የመራቸው። በምድረ በዳ ውስጥ ግን እግዚአብሔርን እንዲያጣጥሙ ነበር ያደረጋቸው። የተወደዳችሁ ክርስቲያኖች በምድረ በዳ ሲመራቸው ታስታውሳላችሁ። እኔ አንድ በጣም የሚደንቀኝ ቃል አለ። እስራኤል ሆይ በምድረ በዳ ስትሄድ ልብስህ አላለቀ 40 ዓመት ሙሉ፣ ጨርቅህ አልተቀደደ፣ ጫማ አላለቀ 40 ዓመት ሙሉ መራው። እውነት እግዚአብሔርን የሚከተሉ ሰዎች ዘመንና ዘመናት ሳያልቅባቸው ሳይቀደድባቸው እግዚአብሔር ማኖር ይችላል። ደመና እየተረገጡ ፀሐዩ በደመና እየተጋረደ ነበልባል እያበረደ ልብሳቸው እንዳያልቅ ጫማቸው እንዳይቀደድ እግዚአብሔር ካደረገ ይልቁንም እኛን ከእስራኤል ዘሥጋ እስራኤል ዘነፍስንማ የበለጠ እንዴት አይመራንማ? በምድረ በዳው የወሰዳቸው እግዚአብሔር እሱነቱን ሊገልጥላቸው ነው። መና ያወረደላቸው፣ ድርጭት እያዘነበላቸው፣ ሳርሱ ሳይቆፍሩ ካኖራቸው እኛ ከእስራኤል ዘሥጋ እንበልጥምን? እንበልጣለን። ለእነሱ ሙሴ፣ ለእኛ ክርስቶስ። እነሱ ከግብፅ እኛ ከሲኦል፣ ለእነሱ መና ለእኛ ስጋውና ደሙ። እንበልጣለን እኮ ወገኖቼ። ታዲያ ያንን ህዝብ እንዲህ አድርጎ ከመራ እኛን ምድረ በዳ ባልሆነች በዚች ምድር እግዚአብሔር እኛን ማኖር ያቅተዋል? ያ እግዚአብሔር አሁንም ያው አይደል? ይጠረጠራል? እኛ ተለውጠንበት ካልሆነ እግዚአብሔር መቼ ተለውጦ ያውቃል? እስራኤልን በምድረ በዳ እንዲህ ከመራ እኛንማ ወገኖቼ እንዴት አድርጎ ያኖረን ይሆን? እኔ አሁንም የመሰክረው በሞቴ እንደው የዕለቱ ሰባኪ ስለሆንኩ ይመስላችኋል? አይደለም፣ ጥቂት ቀምሼው ነው።
ሳይኖረኝ እንዳኖረኝ ጥቂት ገብቶኝ ነው ማወራላችሁ። ቲዮሪ አይደለም የምነግራችሁ፣ ጥቅስ አይደለም ማወራላችሁ። አዎ ብዙ ጊዜ ሳይኖረኝ ሲያኖረኝ ቀምሼው ነው ማወራላችሁ። እስራኤልን ስተርክ ራሴንም እያየው ነው የምነግራችሁ። ምዕመናን የሌሎችም እኮ ይሄ ነው እንሰማለን እኮ። ምግብ ከበላው 3 ቀኔ ነው ግን አራበኝም የሚሉ እህቶች ሰምታችሁ አታውቁም? እኔ ሰምቼ አውቃለሁ። ይኸውላችሁ አይበሉም፣ አይረባቸውም። ወዳጄ ምግብ ላይሰጥ ይችላል ግን አያስርብም እግዚአብሔር። ውሃ ላትጠጣ ላያቀርብልህ ይችላል እግዚአብሔር፣ ግን እንዳትጠማ ያደርግሃል። በጣም የሚገርማችሁ እኮ ውሃ እየጠጡ የሚያበሩ አላያችሁም? እያመሰገኑ የሚኖሩ የእግዚአብሔር መግቦት መገለጫዎች የግድ ብፌ መሆን አለበት? የግድ በቀን 3 መሆን አለበት? የግድ እንደተባበሩት መንግስታት በካሎሪ መመዘን አለበት? በእግዚአብሔር ረቂቅ ምስጢር ይፈተሻል አሉ እንደዚህ። አቤት እግዚአብሔር ይቁጠራቸው እንጂ ሰው ሁሉ ሲረሳቸው እግዚአብሔር መና ሚልክላቸው። ባዶ ሆኖ ሌማታቸው እግዚአብሔር ልባቸውን በፍቅርና በደስታ የሚሞላቸው ክብሩን ሲያዩ የሚጠግቡ አሉ። እግዚአብሔር በፍቅሩ የሚያኖራቸው አሉ በዚህ ዘመን። የአባ ማቴዎስም እንደተናገረው እኮ ነው። አባ ማቴዎስ ያለውን አልሰማችሁ? አባ ማቴዎስ ያለውን አልሰማችሁ? የረሃብ ጠኔ አንጀቴን ባላወሰው ጊዜ ይላል ጸሎት መጸለይ ይጀምር ነበር ይላል። ያን ጊዜ እግዚአብሔር ያጠግበኛል ይላል። የሌሊቱ ውርጭ በላሰኝ ጊዜ ጤዛው ራሴን እስክጠላ ድረስ ቅዝቃዜው በበላኝ ጊዜ ይላል ገና ጸሎት ማድረግ ስጀምር መንፈስ ቅዱስ ያሞቀኝና ልብስ ይሆነኝ ነበር ይላል። ልብስ የለው የተጣለ ምግብ የለው የተራበ ግን እዩ እግዚአብሔርን ስጠራው እጠግባለሁ እሞቅ ነበር አለ። ይሄንን ታሪኬን ስነግራችሁ ግን አለ እንድትጽፉት እንድታስታውሱትም አልፈልግም አላቸው ለደቀ መዛሙርቱ። እኔ ሐሳባችሁ እንደሆን እንኳን አልፈልግም አላቸው። እኔ ግን የምፈልገው ስሙን ስጠራ አጠግብ ነበር፣ ስሙን ስጠራ እሞቅ ነበር የሚለው ምንኛ ያስደንቃል ወገኖቼ። ታዲያ ሰው እንዴት እንዲጨነቃል? እግዚአብሔርን የሚያህል ጌታ ይዞ ሰው እንዴት ይጨነቃል ወገኖቼ? ሰው እንዴት ይጨነቃል? ሲያመጣን ያለ አንዳች ነገር አላመጣን። የሞተልን ላያኖረን አይደለም። ቃል ኪዳን የገባልን ላያወርሰን አይደለም። ይልቅ አንድ ነገር አድርጉ ብሎናል። እናንተ ጽድቁንና መንግስቱን እሹ ሌላው ሁሉ ይጨመርላችኋል ብሏል። ወዳጄ ይልቅ ጽድቅን ተራ፣ ጽድቅን ተጠማ፣ እግዚአብሔርን ማስደሰትን ይናፍቅህ። ሌላው ሁሉ ይጨመርልሃል፣ ሌላው ሁሉ ይሰጥሃል። እየጠቀጠቀ እየነቀነቀ ያስታቅፋል። ይህ እግዚአብሔር ቃል ነው፣ እኔ አይደለሁም። የእግዚአብሔር ቃል ነው። ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል፣ ይጨመርልሃል። ሐዘን አትጨምር፣ ስቃይ አትጨምር፣ ህመም አትጨምር፣ ብስጭት አትጨምር። እግዚአብሔርን ማመንን ልቅ ጨምር፣ ጨምር። እግዚአብሔርን ማመንን ጨምር። እሱን ማመንን ስትጨምር ሌላው ሁሉ ይጨምራል፣ ሌላው ሁሉ ይመጣል። የተወደዳችሁ ክርስቲያኖች እነዚህን ፈተናዎች እንዴት እንደምናልፋቸው ጥቂት ነገር ነግሬያችሁ አበቃለሁ። ፀሐይ ነው፣ ሙቀት አለ። ጭራሽ እኔ ደግሞ እየተቆጣው ስጨምርላችሁ ሌላ ፀሐይ እንዳልሆነባችሁ እየሰማችሁ ነው። የእግዚአብሔር ቃል እንዲህ ይላል። ለምንድን ነው እንዳንጨነቅ እግዚአብሔር የነገረን? ካል ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ
እርሱ ስለ እናንተ ያስባልና ይላል። የሚያስብ ሀሳብ ይኖሯችሁ ትጨነቃላችሁ። ተውልኝ የሚልህ አምላክ እያለ አንተ ተሸክመ ትኖራለህ። ሸክምህን ሊሸከምልህ እኔ ላድርግልህ የሚልህ አምላክ እያለ አንተ ትጎብጣለህ። ተውልኝ፣ የሚያስጨንቃችሁን ሁሉ በእግዚአብሔር ፊት ጣሉት፣ ጣልልኝ የሚልህ አምላክ እያለ ስትጎትተው ስትጓተተው ትኖራለህ። ይሄው እግዚአብሔር ቃል። እርሱ ስለ እናንተ ያስባልና እናንተ አትጨነቁ። ከዚህ በላይ ቃል ኪዳን አለ ወገኖቼ። ለብዙ ሰዎች ቃል ኪዳን ተገብቶ ተፈጽሟል። እግዚአብሔር በመከራ ውስጥ እንዳለ የጣለው ማን ነው? እግዚአብሔር ለምኖት የከለከለው ማን ነው? ላገኘህ ብሎት ያላገኘ ማን ነው? ጊዜ ይፈልጋል፣ ዘመን ይቆያል እንጂ እግዚአብሔር የከለከለው ማን ነው? ሲራክ እንዳለው ለምኖት ያፈረ ማን ነው? እግዚአብሔርን በመከራ ውስጥ እንዳለ የጣለው ማን ነው? ማንም የለም። ታዲያ አንተ እንደነሱ ሁን እንጂ ለምን ትጨነቃለህ? ለምን ትታመማለህ? ለምን ደምን ከፍ ታደርጋለህ? ለምን ማህበራዊትን ታጎሳቆላለህ? ለምን ተስፋ ቆርጠህ ከእግዚአብሔር ጀርባ ትሰጣለህ? ለምን ሱሰኛ ትሆናለህ? ለምን ቢራ ቤት ታሳልፋለህ? እግዚአብሔር እያለ አባትህ እያለ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት የሚለው ቃልስ ምንኛ የታመነ ቃል። በተለይ ቤተክርስቲያን እየኖር ሰንበት ትምህርት ቤት ተማሪዎች ሆነን ቢያንስ ገና ይሄ ሊወራልን ይገባል። ክንፍ ማውጣት ሲገባል እንደ ይቅርታ አድርጉልኝ ትንሽ ልውቀሳችሁ። እንደ ሐዋርያው ታዲዮስ በአንድ ቀን አብቅላችሁ፣ በአንድ ቀን ዘርታችሁ፣ በአንድ ቀን ጎተራ ከታችሁ ሰው ማኖር ባትችሉ እንኳን አሁን ማጉረምረም ይገባናል ወዳጅ። እኛ እኮ ለሌሎች መድረሻ ጊዜያችን ነበር እኮ። አሁን ሌሎችን ማጽናኛ፣ የሌሎችን እንባ ማበሻ፣ የሌሎችን ተስፋ መቀጠያ፣ እንዴት እንዳኖረን መመስከሪያ፣ እሱን መናገሪያ ጊዜያችን የተወደዳችሁ ክርስቲያኖች። ስለዚህ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። ተውልኝ ብሏልና ተውለት። አንተ በእሱ ፈታ ስትሆን ይተዋል እግዚአብሔር። እስኪ ያለው ይላል። አንድ ሁለተኛ፣ ከእናንተ መካከል ተጨንቆ በቁመቱ የሚጨምር አለ? ተጨንቆ አይጨመርም፣ ይቀነሳል እንጂ። ጌታችን ያለው እሱን ነው። ጭንቀት ምንም የሚጨምረው ነገር የለም፣ ይቀንሳል እንጂ። እያያችሁትን። ስለዚህ ለእግዚአብሔር ተውለት፣ ምንም አትጨምርምና፣ ለእሱ ስተውለት ግን ይጨምርልሃልና ተውለት። ሁለተኛ ሶስተኛ፣ እጅግ ምርጥ ከዚህ ከጭንቀት ከምን መገላገያ የዕለት ጉርሴ የዓመት ልብሴ ካገኘው ይበቃኛል ማለት ማትረፊያ ነው። ቅዱስ ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬአለሁ፣ ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃል። የግድ በጣም ሰፊ ማዕድ፣ የግድ ሌላ ነገር እንደው ልገልጸው ማልችለው ብዙም ነገር አያስፈልግም። ጥቂት ነገር ካለ ይበቃል። ወገኖቼ በዚህ ምድር ላይ ብዙ እንድናከማች አይደለም የመጣ ነው። ብዙ ጽድቅ እንድናከማችን የመጣ ነው። ብዙ ቤቶች እንድንሰራ አይደለም። መንግስተ ሰማያትን እዚህ ምድር ላይ ሆነን እንድንሰራ ነው የተጠራ ነው። በጣም ብዙ ነገር ሊያስጨንቀን አይገባም። ያለን ነገር ኑሮዬ ይበቃኛል ማለትን መልመድ ምንኛ። ያለሽ ውበት ይበቃሻል፣ ያለው እውቀት ይበቃል፣ ያለው ጉልበት ይበቃል። በሚገባው ጊዜና ሁኔታ በሚገባው ትጋት ከተጠቀምክበት እመነኝ ታተርፍበታል። ኑሬ ይበቃኛል ማለት ብዙ ጊዜ የምንጨነቀው ስለምንወዳደር ስለምንፎካከር ነው። እነገሌ ያን ከራሳችን ወጥተን ሌሎችን ማሰብ ስንጀምር ነው። ብዙ ጊዜ ሁሉ ጊዜ አይደለም፣ ብዙ ጊዜ አንዳንዶቻችን ሰው የገዛ ራሱን ስራ ይፈትን ይላል። ትኩረታችን ራሳችን ላይ ብቻ ይበቃናል። ይልቁንም ጽድቅ ከበዛልን ይህ ዓለም ጥቂት ያነሰን ከሆነ ይበቃናል። እግዚአብሔር የሆነ ነገር ሳይሰጠን
ብዙ ጽድቅ እየሰጠ ሊያጸድቀን መንገዱ ከሆነ ይበቃናል፣ ይበቃናል፣ ይበቃናል። ኑሮ ይበቃኛል ማለት ማትረፊያ አንድ። ሁለተኛስ ያለሁበትን ህይወት መቀበል ነው። ወገኖቼ ካልተቀበልከው ስትታመም ትኖራለህ። ተቀበለው። እግዚአብሔርን እያመሰገንክ ተቀበለው። እንደውም ስራችን ሊሆን የሚገባው እዚህ ዓለም ላይ ያለው መውጣትና መውረድ እኮ አለ። ቅዱስ ዮናስን አልጠየቀው ስራ ምንድን ነው ሲሉት እኮ እግዚአብሔርን ማምለክ ነው። ወዳጄ ስራችን እኮ እግዚአብሔርን ማምለክ ነበረ። በማይገባ ቦታ ገብተን እኮ ነው ይሄው ንፍር ብለን ስንቃጠል የምንኖረው። ስራችን እግዚአብሔርን ማምለካችን ብቻ ነው። እሱ ስራ ላይ ወጥረን መያዝ ነው። እግዚአብሔርን ማምለክ ላይ፣ ምስጋና ላይ፣ ማስቀደስ ላይ፣ መጸለይ ላይ፣ መንፈሳዊ ትሩፋት ማጌጥ ላይ፣ ማሸብረቅ ላይ፣ ጽድቅ መስራት ላይ፣ ልጆች በጎ ልጆች ማፍራት ላይ በቃ እሱም እግዚአብሔርን መያዝ ላይ ማተኮር ነው። ያለሁበት ኑሮ መቀበል ነው። ብዙዎች የምንጨነቀው፣ ብዙዎች የምንተክዘው፣ ብዙዎች የምናለቅሰው መቀበል ስለሚያቅተን ነው። እግዚአብሔር ከሰጠ ተቀበለው። ለምን ጠይቅ እንዲለወጥ። እግዚአብሔር ግን ጥቂት ጊዜ ቆይቶ ዝም ካለ ተቀበለው። ቅዱስ ጳውሎስ እኮ ለዚህ ነው 3 ጊዜ ለመንኩት ኃይሌ በድካም ይገለጣልና ጸጋዬ ይበቃል አለኝ የሚለው። ከዚያ በኋላ ከ3 ጊዜ በኋላ አትጠይቀው የሚሉት እንደውም ደጋግ አባቶች እኮ እንደዚያ ነው። አትጠይቀው፣ ከዛ በኋላ አትነዝንዘው፣ ተቀበለው። ኃይሌ በድካም ይገለጣልና ጸጋዬ፣ ጸጋ ከሆነ ተቀበለው። ጸጋ ከሆነ አሜን በለው፣ ተቀበለው። የመቀበል ህይወት ያስፈልግ። አሁን እኛ አልቀበል ስላልን ነው ብዙ ማያስፈልጉ ነገሮች ውስጥ የገባ ነው። ሁለተኛ መቀበል፣ ሶስተኛ የትላንቱን ማሰብ ነው። ትላንት ብዙ አላሳለፈህም፣ ትላንት ብዙ አላሻገረህም። ቅድም ከጠቀስኩት በላይ አንተና አንተ የምታውቁት ብዙ ያለፍከው ነገር የለም ትላንት። ታዲያ ትላንትን ያሳለፈ ዛሬንና ነገን፣ ነገ ለራሱ ይጨነቃል። ለነገ አትጨነቁ ያለው እኮ ጌታ እኮ ለዚህ ነው። ለምን አናምነው? በትላንት የታመነ አምላክ ዛሬም ያው ነው ካልክ አንተ አትለወጥበት፣ እሱ አልተለወጠም። ተቀበለው፣ እመነው፣ እመነው፣ እመነው። ስለዚህ የትላንቱን አስብን መጨነቅ አይገባንም። የትላንቱን አስብን መኖር ነው የሚገባን ወገኖቼ፣ መኖር ነው የሚገባን። መኖር ምንም። ሌላው ደግሞ እግዚአብሔር ያደምጠናል፣ እግዚአብሔር ይሰማናል። ሌላው የሚያጽናናን ነገር እኮ ቅድም የተነሳውበት ርዕስ ነው። በጸሎት በምልጃ በምስጋና ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ የተባለው ለዚህ ነው። እድል ተሰጥቶሃል እንድትጸልይ፣ እድል ተሰጥቶሃል እንድትለምን። ከዚያ ውጭስ በአንዳች ነገር አትጨነቅ። በአንዳች እግዚአብሔር የሚያቀተው ነገር ስለሌለ በአንዳች ነገር አትጨነቅ። ይልቅ ምን አለ? ጸልይ፣ ለምን፣ ጠይቅ። እንደዛች ሴት እዛ ሉቃስ ወንጌል ምዕራፍ 18 ላይ ያለችውን ባል የላትም፣ መበለት ናት፣ ጀምግባት የላትም፣ አርጅታለች፣ ውበት የላትም፣ ዳኛውን አትማርክበት፣ ገንዘብ የላትም፣ አትደልልበትም፣ ባል የላትም፣ አታስፈራራበት፣ ምንም ነገር የላትም። ግንስ ዘውትር ስለምትጨቀጭቀኝ እግዚአብሔርንም ባልፈራ ሰውንም ባላፍር እፈርድላታለሁ አለኝ ይላል። ምንም ነገር ባይኖርህ አንድ ነገር አለ። ምን ማድረግ? እግዚአብሔርን መጠየቅ፣ እግዚአብሔርን መለመን። ተግተህ ስንት ጊዜ ለምነው ነው አሁን ተጨናቂ ሆንከው? አንኳኩቶ ያልተከፈተለት አለ። ከእሱ ጋር ኖሮ እንደ ፈቃዱ ስትኖር ፈቃዱን ይገልጥልሃል። እንደ ፈቃዱ አንዳች ብንለምን ይሰጠናል ነው የሚለው። ስለዚህ ፈቃድህን ለፈቃዱ አስገዛና ማንኳኳት ጀምር። ያን ጊዜ ይከፍትልሃል እግዚአብሔር። እውነቱ ይሄ ነው። እንደ ፈቃዱ አንዳች ብንለምን ይሰማናል፣ ይሰማናል እግዚአብሔር። ደም ግባት ባይኖረን ይሰማናል። የምንማርክበት ውበት ባይኖር ይሰማናል። የምናስፈራራበት ጉልበት ባይኖር ይሰማናል። የምንማርክበት ምንደል ብር ይሰማናል። እግዚአብሔር እንደዛ ጨካኝ ዳኛ አድርገዋል። ስለዚህ በጸሎት በምስጋና በምልጃ
ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። በአንዳች አትጨነቁ። ሁለተኛ ይሄ እድል ስላለን ነው የማንጨነቀው ወገኖቼ። ማንጨነቀው ይሄ እድል ስላለን ነው። ይሄ እድል ስላለን ነው። ነገር ልጠቅልለው። ይህንን ሁሉ ስንል ግን ጠንክረን መስራትን ግን መርሳት የለብን። ብዙዎቻችን ጠንክረን አንተጋ አንሰራ። በተለይ በሰንበት ትምህርት ቤቶች እኔ በጣም ያስፈልጋል ብዬ የማስበው ይሄንን ትጉ ሆኖ መስራት። እኔ በሰንበት ትምህርት ቤት ድሮ ሕፃናት ሆነን እዛ ስናስተምርን አንዳንድ ልጆች የፈተና ጊዜ ምንም አያጠኑም፣ ዝም ብሎ ይመጣና ያውቅምና ለብሮ ማታጠናው አልኩት። አንድ ጊዜ አሉት የምሩን ይሁን እግዚአብሔር ይወቀው። ከዛ በኋላ ብዙም አልጠየኩትም። እስከ 58ኛው አለኝ ቅዱስ ሚካኤል በለው ቢበለው ሲበለው ይለኛል አለ። እስከ 58ኛው 59ኛውና 60ኛውን አንተ ስራው ብሎኝ ይሄዳል አለ። እንዲህ ካለ ከሚያላገጥ ሰው ጋር ሆኖ አሁን ቢጨነቅ ይፈረድበታል። ፈተና ሲደርስ ቀዝቃዛ ሴንኬሎ ውስጥ እግሩን እየዘፈዘፈ የሚያጠና ማይማር ሰነፍ የሆነ እንቅልፉን የሚተኛ ኳስ የሚያይ ስልኩ ላይ ተተክሎ የሚውል አሁን ቢጨነቅ ያንስበታል። ወሬ ሲያወራ የሚውል ስራ ማይሰራ ስራ የሚመርጥ ኃጢአት አይሁን እንጂ ስራ ስሩ፣ በደል አይሁን እንጂ ቆፍሩ። ጥቁር በኋላ ታበራለህ፣ ሻክር በኋላ ትልሰልሳለህ። በጣም ሰነፎች መሆን የለብንም የተወደዳችሁ ክርስቲያን፣ በተለይ ኦርቶዶክሳውያን አሁን እንደዚህ ልንሆን የሚገባበት ዘመን ነው። ስለዚህ ጠንክረን መስራት፣ መትጋት። መጨረሻው ሰዎች በጣም ሊጨነቁ ይችላሉ። እሱን እስካሁን በተነጋገርነው መፍትሄ ሰጥተን ግን አደራችሁን እርስ በርሳችን እንተዛዘን፣ እርስ በርሳችን እንተጋገዝ፣ እርስ በርሳችን እንደጋገፍ፣ አንዳችን ለአንዳችን እናካፍል፣ አንዳችን ለሌላችን እንድረስ፣ አንዳችን የአንዳችንን ጎዶሎ እንሙላ፣ የአንዳንዶቻችን ትርፍ የሌሎችን ጎዶሎ ይሙላ። እርግጠኛ ነኝ ብዙዎች የብዙዎችን እንባ ማበስ እንችላለን። የብዙዎችን ጉድለት መሙላት እንችላለን። የብዙዎችን እጆች መደገፍ እንችላለን። ግድ የላችሁ በሰንበት ትምህርት ቤት ቢያንስ ይህን ማድረግ አንችልም። ስኮፑ የጠበበ ነው። ተስፋ የሚቆርጡ እህቶች ሊኖሩ ይገባ ይሆን? ስደት የሚሰደዱ ሻርክ የሚበላቸው ሊኖሩ ይገባ ይሆን? እንረዳዳለን፣ የምር እንተጋገዛለን። 3 ጊዜ የምንበላ 2 ጊዜ ለሚበሉ እህቶቻችን እና ወንድሞቻችን የማጉረስ ልምድ አለን። እንጃ ብዙዎቻችን ሲጨነቁ እያየናቸው፣ ሱስ ሲገቡ እያየናቸው፣ ጀርባ ሲሰጡ እያየናቸው፣ በእግዚአብሔር ላይ ሲጠራጠሩ እያየናቸው ብዙዎቻችን ብዙም ትኩረት እና ስብከት ብቻ ትምህርት ብቻ ብዙም ፋይዳ ላይኖረው ይችላል። ለአንዳንዶች ጥልቅ ውስጥ ገብተው ሲጨነቁ ከዛ ይልቅ አንዲት ጉርሻ ብናጎርሳቸው። የግብፅ የነፍስ አባቶች በሳምሶን አይታቸው በብሪፍ ኬዛቸው እንቁላልና ዳቦ ይዘው ነው የሚሄዱት አሉ። ለንስሐ ልጆቻቸው ያጎርሳሉ። ሰጪዎች ናቸው። ያላችሁ አካፍሉ። ገንዘባችሁን ቆልላችሁ ስታዩት ወር ቀን ስትጀምሩት ብትውሉ ባካችሁ ተውት፣ ጽድቅን ስሩበት። የኛ ብቻ ሀብት አይደለም፣ እንድናከፋፍለው ነው የሰጠን። እኔ አከፋፋይ ነኝ በሉ። አከፋፋዮቹን ስጡ። ያዘኑትን አጽናኑበት፣ የደከሙትን አበርቱበት፣ ለጎደላቸው ሙሉበት፣ ለተራቡት አጉርሱበት። ይህ ዘመን ደግሞ የበለጠ ይህንን ይፈልጋል ብዬ አስባለሁ። ብዙዎች ልጆቻቸውን ማሳደግ አቅቷቸዋል። ብዙዎች መኖር አቅቷቸዋል። ስለዚህ ከኛ ከኦርቶዶክሳውያን ይልቁን በዚህ ዘመን ካለን ወጣቶች ተባብረን መተጋገዝ፣ መደጋገፍ ይገባናል። በዚህ ምክንያት የአንዳንዶችን ሸክም መሸከም ይገባናል። የአንዳንዶችን ሐዘን መካፈል ይገባናል። አትጨነቁ። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። አሜን።